እዚህ ውጭ ከመጣው በጣም ቆይቻለሁኝ አንዱ ኢሮፕ ሀገር ነኝ ያገባሁት የውጭ ዜጋ ነው የውጭ ዜጋ ሆኖ አራት ልጆች አሉኝ ያው ልክ አድገዋል አንደኛዋ ግን 20 አመቷ ነው ልጄ የመጀመሪያ ልጄ እና እዛ ስለተወለደች እዛው ስላደገች ኢሮፕ ንግግሯም ካራክተሯም ባህሪዋም እንዳለ ልክ እንደ ኢሮፕ ነው እና ከአባቷ ጋር ለየት ያለ ግንኙነት አላቸው በጣም ነው አባቷና ሰው የሚዋደዱት እኔ ደግሞ አባትና ልጅ የሚዋደዱት መዋደድ ነው ብዬ ነበር ማስበው እና ብዙን ጊዜ ከሷ ጋር ነው የሚጫወተው ቲቪ ሲያዩ ስቃሉ ያወራሉ እኔም ሳሎን ቤት ቁጭ ብዬ ራሱ መኖሬን ራሱ ነው የሚዘነጉት አይሁን ይያልኩኝ ከሌላ ልጆቼ ጋራ ከሌላ እህት ወንድሞቿ ጋራ እየተጫወትኩኝ አመሻለሁኝ እና አንድ ጊዜ በጣም ገረመኝ አባትና ልጅ ከመሳሳም አለ አይደለ ጉንጭ ከመሳም ያለፈ መሳሳም ነው ሲሳሳሙ የነበሩት ፊቴ ላይ ልጅና አባቱ ነው ልክ እንደዛው አሁንም ሳያውቁ ቪዲዮ አስቀመጥኩ ነው የምትለውች እህት አስቀመጥኩኝ እና እኔ በሌለውበት ቦታ አባትየው ከልጁ ጋር ሴክሹዋል ግንኙነት ጀምረዋል በቃ በሚገባ ያንን ነገር አየሁኝ ማመን አቃተኝ በዛን ሰዓት ኦልሞስት በቃ ልክ እንደ ሃይ ብለድ ፕሬሸር አድርጎኝ እንትን የሆንኩት አለች በቃ ፍሪዝ ነው ያደረኩት ራሴ እንደ በቃ ፓራላይዝ ድረስ ሁሉ ሊሆን ነው የደረስኩትና ማመን አቃተኝ ከዛ በኋላ በቃ ልጄ እኔን ሪስፔክት አታረገኝም ትሰድበኛለች ታንጓጥጠኛለች በቃ ያልሆነ ንግግር ነው የምትናገረው በዛ ላይ እሷ ስናገራት አባት ይነሳል አባትን ስናገር ልጅ ትነሳለች ቤት ደግሞ ያለው ቤት ባለቤቴ ስም ስለሆነ ቤቱን ለቀሽ ውጪ አሉኝ አባትና ልጄ የራሴ ልጅ ወጥተሽ ሂጂ ብለው አሉኝ በቃ እና ጠዋት ማታ ነው አያናግሩኝም ትገባለች ልጄ ትገላምጠኛለች ወይ አንቺ ሴት ነው የምትለኝና ይሄን ነገር መቆጣጠር አልቻልኩኝም በዚህ በንዴት ብዙ በሽታዎች በሰውን በህይወቴ ላይ ተፈራርቀዋልና ምንድነው የምትመክሩኝ የሚል ነው ወገኖቼ አዎ የሚሰማው ባድ ኒውስ ነው በጣም የሚያሳዝን ኒውስ ነውና ለምን ብትሉ አንዳንድ ጊዜ ጥቂት በሆነ እኛ ሽሮ በርበሬ ብለን ስንጫው ከሽሮ በርበሬና ያለፈ ደግሞ ጩኸት ያለባቸው ሰዎች አሉ እና እንደነዚህ ያሉትንም ሰዎች ጩኸት ልንሰማ ልናይ ይገባል ይሄ ነገር ራስ ወደ ውጭ የሚያወጣው እግዚአብሔር ነው ፓስተርን ይሄንን ነገር እንዲሰራ ለዛም ያለ ክፍያም ለዛም ያለ ገንዘብ ጊዜውን ሰጥቶ እንደዚህ ያለ ውርጅብኝ ኑና እኔ ላይ አውርዱ ወይም ደግሞ ልስማችሁ የሚል ሰውን አዘጋጅቶ ወደ ውጭ አውጥቶ የሚሰማ ሰው ያዘጋጀ እግዚአብሔር የተባረከ ይሁን እውነቴን ነው የምላችሁ በጣም ለምን እግዚአብሔር ያዘጋጀውና የሰጣችሁን ሰው ምን አይነት እንደሆነ ልታውቁ ልትጸልዩ ይገባል ማንንም ሰው ናና እኔ ላይ አውርድልኝ ልስማ እስቲ ወደ ውጭ ወጣው ነገር አይልም ዛሬ ሰው ጊዜን በገንዘብ ተምኖ የወጣበት ነውና ያው ፓስተር ጊዜውን ታይሙን በእግዚአብሔር ተምኖ ስለወጣ ይሄንን ነገር ወደ ውጭ ደግሞ የሚያወጣው እግዚአብሔር ነው ይሄ ነገር ባይዘጋጅ እኮ ሰዎቹ በስለዋል ሞተዋል አይጽናኑም ተስፋ ቆርጠዋል በቃ በእንባ ነው የሚሄዱትና እውነቴን ይሄን ራሱ እግዚአብሔር አሁን ወደ ውጭ ያወጣ ያለው ነገር በአገራችንም ሆነ እዚህ በዚህ በሶት ዘንፈሱ ላይ በጣም ነው የሚገርመኝና እንዴ የሚል ነው ፓስተር ምን ትላለ ነው ጥሩ ታንኪዩ ፀሐዬ ስለ ሁሉም ነገር እህታችንም ደግሞ እንደምትሰማ ተስፋ አረጋለሁኝ መጀመሪያ ወደ አጠቃላዩ ልሂድ መቼም ይሄን ሁኔታ ስናይ የክርስቶስ መምጫ እንደደረሰ ነው የሚያሳየው ሁሉ ምክንያቱም በመጨረሻው ዘመን ፍቅር ተቀዘቅዛለች ይላልና ተመልከቱ ልጅ እናቷን ውጭልኝ ከቤቴ ወይም ደግሞ ልጅ ከአባቷ ጋራ እንደዚህ አይነት ዝሙት ይሄ ቀጥታ የሶዶምና ገሞራን ያጠፋው የሎጥ ልጆች ከአባታቸው ጋራ ተኙ ይላል አሞንና ሞዓብን ወለዱ አሞንና ሞዓብ እስከ ዛሬ ድረስ በእስራኤል ላይ ችግር የሚፈጥር ትውልድ ነውና በኃጢአት የተወለደ ትውልድ ነውና በዚህ የተነሳ እግዚአብሔር ያችን ሰዶምና ገሞራን አጠፋና ዛሬም እግዚአብሔር በምድሪቱ ላይ በዚህ ዓለም ላይ ማለት ነው የመጨረሻውን ነገር ሊያሳይ ያለበት ጊዜ ነው በእውነትና መጠንቀቅ አለብን
ወደ እግዚአብሔር መቅረብ አለብን ብለን ወይ ስቀን ወይ ተሳቀን የምናልፈው ጉዳይ አይደለም ይሄ። ወይም ደግሞ ትዳር አሊዝም ይላሉ አንዳንድ እንደዚህ ከሆነ አላገባም ምንለው አይደለም። ምንም መልካም ሰው የለም፣ መልካም እግዚአብሔር ብቻ ነው። ወደ እግዚአብሔር ስንቀርብ ነው እግዚአብሔር ወደ መልካምነት የሚቀይረና እንግዲህ ይሄ የሚያሳየው የሰው የክርስቶስ መምጫ ፍጻሜው እንደደረሰ ክፋት እየበዛ እየጨመረ እንደሄደ ነውና ስለዚህ እኔ የምመክረው ምንድነው ሁላችንም ወደ እግዚአብሔር መጠጋት መቅረብ ማረን ማለት ንስሐ መግባት ስለ ግላችን ስለ ቤተሰባችን ስለ ምድራችን ያለብን ወቅት ቢሆን አሁን ነው ለማለት ነው። እኛ እንደ ጉበኛ ለማስጠንቀቅ ያህል ነው። ጊዜው ደርሷል። እኔ እንደዚህ አይነት ገና መስማቴ ነው። በቃ ለመጀመሪያ ጊዜ ልጅ ከአባቷ ጋራ ማለት በተለይ በእኛ ደግሞ በሀበሻው ኮሚዩኒቲ ማለት ነው እንግዲህ በእርግጥ እሷ ጣሊያናዊ ናት፣ አባቷ ጣሊያናዊ ነው። ቢሆንም ግን ይከብዳል። በየትኛውም ወገን ቢሆን ይከብዳል። ከአባት ጋራ ከልጅ ጋራ እንደዚህ አይነት ግንኙነት መጽሐፍ ቅዱሳዊም አይደለም። በዚህ ዓለም ላይ ደግሞ ወንጀል ነው፣ ደግሞ ኃጢአት ነው። ወደ እህታችን ስንመጣ በጣም አዝናለሁ እንደዚህ አይነት ህይወት አንቺ ጋር በመድረሱ በጣም አዝናለሁ። እህቴ እግዚአብሔር ይድረስልሽ፣ እግዚአብሔር ያስብሽ። በነገራችን ላይ ፀሐዬ በግል አንዳንድ ጥያቄዎች የምጠይቃታለሁ አሁን በአደባባይ ማን ጠይቃት እንደገና ደግሞ መክራት ነገሮች ማወቅ የምፈልገው አሉ የሷና የባሏን ግንኙነት ያለው ሁኔታ ማለት ነውና ስልኬ እንድትሰጫት ጠይቅሻለሁ ለሷ። በዚህ ግን በአደባባይ መናገር የምፈልገው ይሄ ኃጢአት ነው፣ ይሄ ወንጀል ነው። ከእንደዚህ አይነት ጋራ ዝም ብላ እንደው ምን መሄጃ አለኝ ብላ መኖር የለባትም። እውነቱ መውጣት አለበት፣ መታወቅ አለበት። ባሏንም ልጇንም ቁጭ አርጋ ነገሩን መንገር አለባት። የቤት መውጣትና ለማውጣት ጉዳይ አይደለም ይሄ፣ የእውነት ማውጣትና ለማውጣት ጉዳይ ነው ይሄ እንጂ። ስለዚህ ማነጋገር አለባት፣ ልክ እንዳይደሉ መንገር አለባት፣ ኃጢአት እንደሆነ መንገር አለባት። ይሄም ቢካሉ ደግሞ ሌሎች ሰዎችን ይዛ ወደ ቤተክርስቲያን ቢሆን ሄዳ ከነሱ ጋራ ማነጋገር አለባት ሰውየውንና ልጇን ማለት ነው። ይሄ ሁሉ ሆነ የማይሆን ከሆነ ወደ ህግ መውሰድ አለባት። በቃ ያለው አማራጭ ይሄ ነው። በመድር ላይ እንደዚህ አይነት አመፀኞችንም ለመቅጣት ነው ህግ የተቀመጠውና ብቻዋን መሆን የለባትም፣ ወደ ህግ ይዛ መሄድ አለባት። ከዚህ ውጭ እንግዲህ ያው ከሌሎችም ጋራ ከነሱ ጋር እንግዲህ ለመኖር አስቸጋሪ ስለሆነ ያው ሌሎች ልጆቿን ይዛ እንግዲህ ሌሎችም ልጆች አምሯቸው ምን እንደሚሆን አላውቅም። በጣም ነው የሚጎዳው። ምን ያህል ጤናማ አምሮ ይኖራቸዋል የሚል ፍርሃት አለ። ብዙ ጊዜ የታላላቅ ወንድምና እህትን ታናናሾች ይከተላሉና ስለዚህ እነሱንም በማሰብና በመጎብኘት ወደ እነሱ በመዞር ልጆቿን ማሳደግ ነው ያለባት። ሰውየው የማይመለስ ከሆነ ልጅቷ የማትመለስ ከሆነ